አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የራቢና የዩሱፍ ዩቲዩብ ቤተሰቦች ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። ላይክ አድርጉ፣ አይከፈልበትም ማለት ነው። እና ሩታዬ ትችላለች ስል በምክንያት ነበረ እና ሄርሜላ እንግዲህ ቻው ቻው ብለናል። እና ሩታዬ ማለት ነው አልተቻልሽም፣ የእውነት አልተቻልሽም። ለማንኛውም አብርሽና ሩታ ተመካክራችሁ አላስፈላጊ የሆነን ሰው ከህይወታችሁ ለአንዴና ለመጨረሻ ጊዜ መንቅር አድርጋችሁ ማውጣታችሁ ትልቅ ጥሩ ውሳኔ ነው። ትልቅ ውሳኔ ነው ያደረጋችሁት። አላስፈላጊ ሰዎችን አሁንም የቀሩትን ከህይወታችሁ ውስጥ ጥርግ እያደረጋችሁ አውጡ ማለት ነው እና እጅ ለእጅ ተያይዛችሁ ወደፊት ልጃችሁን በስርዓት አሳድጉ፣ አንድ ላይ ሆናችሁ በፍቅር ማለት ነው። እና ይሄን ለማለት እወዳለሁ። በዛ አጋጣሚ ቪዲዮ ላይክ እያደረጋችሁ ግን ላይክ እያደረጋችሁት እና ሩታ ትችላለች የእውነት። ሄርሜላ እንግዲህ ከአሁን ድረስ አላመነችም። እንዳያችሁት ቪዲዮ ላይ አብርሽ በቃ ምን አድርገሽው ነው ስትል ነበር። በእርግጥ አብርሽ ለራሱ የሆነ ተቀለስልሷል አለ አይደለ? ይችንም ያችንም ማጣት የማይፈልግ ስሜት እንዴት ነው እንደዚህ አይነት ስሜት ያስተናገደ ይመስለኛል እኔ ከተረዳሁት አንጻር። እናንተም አስተውላችሁ ከሆነ ማለት ነው ይሆናል አይደል? የሆነ ሰዓት ላይ ዝም ምናምን ያኔ እሷንም ይችንም አይሆንም፣ እንደዚያ የሚሆን ነገር አይደለም። ለማንኛውም አብርሽ ያው መጨረሻ ላይ መወሰን ስላለበት ወስነህ ሩታ ጋር ስለሆንክ በጣም ደስ ብሎናል። ከአሁን በኋላ ሄርሜላ ቻው ቻው፣ አብርሽና ሩታ ህይወት ውስጥ አታስፈልጊም። እነሱ ልጃቸውን ያሳድጉበት፣ እርስ በርስ ይዋደዳሉ። እና ያው ሩታ ትችያለሽ፣ በዛ አጋጣሚ ትችያለሽ ነው ማለት ትችያለሽ። ሞራል ያስፈልግሻል። የእውነት እኔ ያጨበጨብኩልሽ። ከጎረሮዋ ላይ ፍንቅል አርገሽ ነው የወሰድሽው፣ የእውነት ማለት ነው። ፍንቅል አርገሽ ነው የወሰድኩ ብለሻልና እንዳልሽው እውነትም ፍንቅል አርገሽ ነው የቀማሻት። ልትውጣው ስትል ለትንሽ ሊያመልጥሽ ነበረ። ቀጥሉበት፣ በርቺ። ካሁን በኋላ እንግዲህ ለሰይጣን በራት ትክፈቱ አንድ ላይ